በዘር አፕሊኬሽን ላይ እየሰራችሁ የነበራችሁ ሰዎች በዘር አዲስ አፕዴት አውጥተዋል ማለት ነው። አፕዴቱ ምን ላይ ሊሆን ይችላል አብረን የምናየው ይሆናል። ስለዚህ ሁላችሁም አፕዴት ያላረጋችሁ ሰዎች አብረን አፕዴት እናደርጋለን። አፕዴት ያደረጋችሁ ሰዎች ደግሞ እየሰራችሁ ያላችሁ ሰዎች በደንብ ስሩበት። ያልጀመራችሁ ሰዎች ደግሞ እዚህ ቪዲዮ ዲስክሪፕሽን ስር ሊንክ አስቀምጥላችኋለሁ። ገቡና ስራውን ጀምሩ። በኢንቪቴሽን እና በቪው የሚከፍል ኢትዮጵያ ውስጥ የመጀመሪያው አፕሊኬሽን ነው። ስለዚህ ሁላችሁም ቪዲዮን እስከ መጨረሻው ድረስ ማየታችሁ እንዳይረሳ። ቪዲዮን ላይክ አድርጋችሁ ጀምሩ። ሰብስክራይብ አድርጋችሁ ፋሚሊያችን ካልሆናችሁ የቻናሉ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ። እሺ አሁን ቀጥታ ልክ እኔ በዘር አፕሊኬሽን ውስጥ ገባ እንደዚህ ነው የመጣልኝ። ስለዚህ ሁላችሁም እንደዚህ አይነት ነገር ከመጣባችሁ አፕዴት ትሉታላችሁ። ቀጥታ ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይም በዘር ብላችሁ ሰርች ማድረግ ትችላላችሁ። ልክ እንደዚህ ሰርች ስታደርጉ አፕዴት አድርጋችሁት ከሆነ ኦፕን ይላችኋል፣ ካልሆነ ግን አፕዴት ይላችኋል። ስለዚህ ኦፕን ትሉታላችሁ። ኦፕን በምትሉት ሰዓት ደሴም በፊት እንደምትከፍቱት አይነት ፊቸር ነው ያለው። የተጨመረ አይከንም የለውም፣ ኖቲፊኬሽን እንዲሁም ደግሞ ፕሮፋይላችን ነው ያለው። ስለዚህ በሚታይ ደረጃ ምንም አፕዴት የተደረገ ነገር የለም። ሜቢ ግን አፕዴቱ ለምን ይጠቅማል ብዬ አስባለሁ። እኔ ቬሪፊኬሽንም እንደምታዩት ፔንዲንግ ላይ ነው የሁላችንም። ምናልባት ቬሪፊኬሽን ላይ ሊሆን ይችላል፣ ቪዲዮ ፖስት ስታደርጉ ላግ የሚያደርግባችሁ ሊሆን ይችላል፣ እንዲሁም ደግሞ ከቪው አንጻር ሊሆን ይችላል። ስለዚህ በተለይ ብዙ ጥያቄ እየጠየቃችሁ የነበር ቲክታክ ላይም እዚህ ዩቲዩብ ላይም ቪዲዮ ፖስት ሳደርግ ምንም እይታ የለውም ያላችሁን ሰዎች ሁላችሁም ዝም ብላችሁ በተስፋ ቪዲዮ ፖስት አድርጉ። ምክንያቱም ምን ሰዓት ቫይራል እንደሚወጣ አታውቁም። የኛም ብዙ እየታየ አይደለም። ስለዚህ ዝም ብላችሁ ቪዲዮ ፖስት አድርጉ። ስፖርታዊ የሆኑ ኮንተንት ያላቸው ቪዲዮዎችን ፖስት አድርጉ። የሆነ ሰዓት አንዱ ቫይራል ይወጣ ይሆናል። ስለዚህ ዝም ብላችሁ ቢያንስ በቀን 3 ቪዲዮዎችን ፖስት ብታደርጉ አሪፍ ነው። እንደምታዩት የኔ እንግዲህ 7.95 ዩኤስዲቲ ያለኝ በኢንቪቴሽን ማለት ነው። ከዚህ በፊት ዊዝድሮ አድርጌ ዊዝድሮ ፕሩፍ ቪዲዮ አሳይቻችኋለሁኝ። ስለዚህ ተስፋ አትቁረጡ። ዝም ብላችሁ ሰዎችን ኢንቫይት አድርጉ። እርስ በርስም ኢንቫይት መደራረግ ይቻላል በቻሌንጅ መልክ ማለት ነው። ስለዚህ የዛሬው አፕዴት እንዳያችሁት ነው። ብዙ የተለየ ፊቸር ያየሁት ነገር የለም። ነገር ግን እንዳልኳችሁ ምናልባት ያልኳችሁ ጥያቄዎች ላይ ወይም ያልኳችሁ ነገሮች ላይ ሊሆን ይችላል። ቬሪፊኬሽን በተመለከተ፣ ቪዲዮ ፖስት በተመለከተ እንዲሁም አንዳንድ ዊዝድሮልም በተመለከተ ዊዝድሮ ስናደርግ 3-4 ቀን ነበር የሚፈጀው እኛ ጋር ለመድረስ። ስለዚህ 24 ሰዓት አድርገውት ሊሆን ይችላል። ስለዚህ ሁላችሁም ስሩና ዊዝድሮውንም ሞክሩት፣ እያንዳንዱን ነገር ሞክሩት። ጥያቄ ያላችሁ ሰዎች እዚህ አፕሊኬሽን ላይ ኮመንት ሴክሽን ላይ ጠይቁኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት። በሌላ ቪዲዮ እንመለሳለን። እስከዛ መልካም ጊዜ ይሁንላችሁ።